በሆነች ሴት ምክንያት እንደዚህ ነገር እንደውም አሁን እየቀነሰ መጣ መሰለኝ እድሜ ለፖርኖግራፊ። አብዛኛው ወጣት አሁን ከሴት ጋር ዴት ማድረግ ነው አይፈልግም። ጀስት በቃ ፖርኖ ነው የሚከፍተው። የምሬን እኮ ነው። በፊት ዘፈኑ ሁሉ በሴት የተጎዳ አፍቅሮ የሞተ ምናምን ነበር። አሁን የለም፣ እንደዚህ አይነት ወንድ የለም። አሁን ላይ ከፖርን ስታር ፍቅር የሚይዛቸው ልጆች ናቸው ያሉት። እንደምታውቁት ሶሻል ሚዲያ ላይ በባህላችን ነውር ተብሎ የታወቁ የነበሩ ነገሮችን መናገር፣ ማድረግ፣ ማውራት ኖርማሊ የሆነ መጥቷል። በፊልሞችም ላይ፣ በዘፈን ክሊፖችም ላይ፣ በግለሰቦች ፖስቶች ወይም ብሎጎች ላይም በፎቶ ሊሆን ይችላል፣ በቪዲዮ ሊሆን ይችላል፣ በጽሁፍ ሊሆን ይችላል። ብቻ ነውር ተብሎ የታወቁ የነበሩ ነገሮችን ማጋራት፣ ማውራት ኖርማል እየሆነ መጥቷል። ኖርማል እየተደረገ መጥቷል። ማውራት ብቻ ሳይሆን እንደዚህ አደርጋለሁ ብሎ ራሱ ማውራት ኖርማል እና እንደ ጀብዱ እየተቆጠረ መጥቷል። እንደዚህ አይነት ነገሮች መብዛታቸውን እና ሶሻል ሚዲያውን ዘመኑን መቆጣጠራቸው እያመጣ ያለው ጉዳት አለ፣ የሚያመጣው ጉዳት አለ። በጣም ብዙ ጉዳቶች ይኖራሉ። ዛሬ ግን አንደኛውን ብቻ እናነሳለን። እሱ ምንድን ነው? አሁን ላይ ብዙ ወጣቶች እየተጠለፉ ያሉበት ግብረ አውናን ወይም ደግሞ ይሄ ማለት ነው። ግብረ አውናን ደግሞ ራሱን ችሎ የሚያስከትላቸው በጣም ብዙ ጉዳቶች አሉ። ግላዊ ሊሆኑ ይችላሉ፣ ማህበራዊ ሊሆኑ ይችላሉ። ለምሳሌ አንድ በግብረ አውናን ልምምድ ውስጥ ያለን ግለሰብ ብንመለከት ከመንፈሳዊ ህይወቱ እስከ ስጋዊ ህይወቱ በጣም ብዙ ችግሮች ይደርሱበታል። በመንፈሳዊ ህይወቱ ስንሄድ ይሄ ነገር ኃጢአት ስለሆነ ከእግዚአብሔር ይለየዋል፣ ከእግዚአብሔር ያርቀዋል። ከእንደገና ደግሞ በማህበር ከሚደረጉ ጸሎቶች፣ በቤተ መቅደስ በቤተክርስቲያን ከሚደረጉ ጸሎቶችም ያርቀዋል። በዚህም ምክንያት ከእግዚአብሔር ተጣልቶ ከእግዚአብሔር ርቆ እንዲኖር ይገደዳል ማለት ነው። መጀመሪያ ላይ ያነሳናቸው በባህላችን ነውር ተብሎ ይታወቁ የነበሩ አሁን ላይ ግን በሶሻል ሚዲያ እየተሰራጩ እንደ ኖርማል እየተቆጠሩ በጣም ብዙ ልጆች እና በጣም ብዙ ወጣቶች ጋር እየደረሱ ያሉ መልዕክቶች ሌላኛው ጉዳታቸው ዝሙትን ኖርማል አድርጎ ማስተማር ነው። አሁን ላይ በዜናም በምንም እንደምትሰሙት ህፃናት ሌላ አስነዋሪ የሆኑ በጣም ለማውራት የሚከብዱ በጣም ብዙ ነውሮች ወይም በጣም ብዙ ችግሮች አሉ። እነሱ ሁሉ የሚያደርጉ ሰዎች የተፈጠሩት በምንድን ነው ከተባለ በዚህ ነው። ይሄ እንደዚህ ከሆነ ወይም ደግሞ ከዚህ በፊት የሆነው ነገር ወይም ደግሞ ከዚህ በፊት በአንዳንድ ግለሰቦች ላይ የአስተዳደግ ሊሆን ይችላል፣ የአስተምሮ ሊሆን ይችላል፣ ወይም ደግሞ የተለያየ ችግር ሊሆን ይችላል። እነኛ የተወሰኑ ግለሰቦች ላይ የነበረው ክፍተት እነኛ ግለሰቦች አሁን ላይ እንደዚህ አይነት አስነዋሪ የሆኑ ድርጊቶችን እንዲፈጽሙ ካደረገ አሁን ላይ ደግሞ እንደ አጠቃላይ ትውልዱ ላይ እንደዚህ አይነት ነገሮች ከተሰራጩ፣ እንደዚህ አይነት ትምህርቶች ከተሰጡ፣ ዝሙት ኖርማል ከመሰለ፣ እንደዚህ አይነት መልእክቶች በቀላሉ ከተላለፉለት ወደፊት ምን ሊፈጠር እንደሚችል ማሰብ ነው። ስለዚህ በጥቅሉ እንደዚህ አይነት ነውር የሆኑ ነገሮች ሶሻል ሚዲያ ላይ ማሰራጨታቸው፣ ሶሻል ሚዲያው መቆጣጠራቸው በጣም ብዙ ችግሮችን በማህበራዊም ሊሆን ይችላል፣ በግለሰብም ሊሆን ይችላል እያመጡ ነው፣ ያመጣሉ። መፍትሄው ምንድን ነው? መፍትሄው እንግዲህ የመጀመሪያው ራስን ማዳን ነው። ሰው ራሱን ሲያድን ለሌሎችም ስለሚተርፍ ማለት ነው። ቅድም እንዳልነው እንደዚህ አይነት ነገሮች ሶሻል ሚዲያውን ተቆጣጥሮታል። ታዲያ እኛ እንዴት ነው ራሳችን የምናድነው ከተባለ ሶሻል ሚዲያ አጠቃቀማችን በማስተካከል የምንጠቀማቸውን ሶሻል ሚዲያ መለየት፣ ፎሎ የምናደርጋቸውን ሰዎች መለየት፣ የምንመለከታቸውን የምናዳምጣቸውን ነገሮች መለየት፣ ስሜታዊ ሆነን የማይጠቅሙ ነገሮችን አለማዳመጥ፣ አላስፈላጊ የሆኑ ሶሻል ሚዲያዎችን ማጥፋት ከስልካችን ላይ እንደዚህ አይነት አካውንቶችን የማንፈልጋቸው ወይም ደግሞ ለእኛ ጥቅም የማይሰጡን አካውንቶችን መዝጋት፣ የማያስፈልጉ ለህይወታችን ጥቅም የሌላቸው ነገሮች ማስወገድ፣ ጥቅም አላቸው ብለን ያሰብናቸውን ያስቀራናቸውን ደግሞ ሶሻል ሚዲያዎች ወይም አካውንቶች ደግሞ እነሱን አግባብ ባለው መልኩ መጥኖ በጥንቃቄ መጠቀም። እንደዛ ስናደርግ አንደኛ ራሳችን እንጠብቃለን። ሶሻል ሚዲያ ላይ ከሚሰራጨው መርዝ ወይም ደግሞ ሶሻል ሚዲያ ላይ እንደ ኖርማል እየታየ ካለው ኃጢአት ራሳችንን እንጠብቃለን። ስለዚህ ሶሻል ሚዲያ አጠቃቀማችንን ማስተካከል። ሁለተኛ የምንሰማውና የምናዳምጠውን ነገር መምረጥ። በጥቅሉ 5 የስሜት ህዋሳቶቻችንን መጠበቅ። ይህ ሲባል በጣም ብዙ ነገሮችን ያጠቃላል። ጓደኛ ሊሆን ይችላል፣ ሶሻል ሚዲያ ሊሆን ይችላል፣ ቲቪ ሊሆን ይችላል፣ ሬዲዮ ሊሆን ይችላል፣ የምናዳምጣቸውን ኦዲዮዎች ሊሆን ይችላሉ፣ ቪዲዮዎች ሊሆን ይችላሉ፣ ጽሁፎች የምናነባቸው ጽሁፎች ሊሆን ይችላሉ፣ በአካባቢያችን ያሉ ጓደኞቻችን የምናወራቸው የምናዳምጣቸው ጓደኞቻችን ሊሆን ይችላሉ፣ የምናያቸው ነገሮች ወይም ደግሞ የምንመለከታቸው የምንንቀሳቀስበት መንገድ ሳይቀር ማለት ነው። እነኛ ሁሉ በጥንቃቄ መምረጥና እነኝን 5ቱን የስሜት ህዋሳትን መጠበቅ፣ ራስን መጠበቅ። እነኝን 5ቱን የስሜት ህዋሳቶቻችንን እንደ ወታደር ቁጠሯቸው፣ ልባችንን ደግሞ እንደ ንጉስ ቁጠሩ። እነኛ 5ቱ የስሜት ህዋሳት ተጠቁ ማለት ተከፈቱ ማለት ንጉሱ በቀላሉ ጥቃት ይደርስበታል ማለት ነው። እነኛ 5ቱ የስሜት ህዋሳት ደግሞ ጥብቅ ሆኑ ማለት ንጉሱ ወይም ልባችን አይነካም ወይም ደግሞ ጥቃት አይደርስበትም ማለት ነው። ስለዚህ 5ቱን የስሜት ህዋሳቶቻችንን በደንብ መጠበቅ፣ የምንሰማቸውና የምናዳምጣቸውን ነገር መርጦ መስማትና መርጦ ማዳመጥ፣ መርጦ ማየት። ሶስተኛው መፍትሄ ከዓለም ወደ እግዚአብሔር መሸሽ ነው። እንዳልኳችሁ ይሄ ነገር ሶሻል ሚዲያውን ዓለምን በጣም ተቆጣጥሮታል።
እኛ ደግሞ ብቻችንን ልናሸንፈው አንችልም። ብቻችንን እኛ በሆነ በጥበብ እንደዚህ በማድረግ ወር ሶሻል ሚዲያ አጠቃቀም በማስተካከል በዚህ ወጥቶ በዚህ ገብቶ በማለት በራሳችን እውቀት በራሳችን ጥበብ ብቻ ልናመልጥ አንችልም። ስለዚህ በራሳችን የማንችለውን ነገር ወደ እግዚአብሔር ተጠግተን ከእግዚአብሔር ጋር መዋጋት ከእግዚአብሔር ጋር ማሸነፍ። ወደ እግዚአብሔር እንዴት እንጠጋለን? በጸሎት መጠጋት፣ በጾም መጠጋት፣ በቅዳሴ መጠጋት፣ በጋራ ጸሎቱ በኪዳኑ መጠጋት፣ ወደ እግዚአብሔር መጠጋት። ወደ እግዚአብሔር ስንሸሽ ኃይል እናገኛለን። ዓለምንም የምንዋጋው ብቻችን ሆነን ሳይሆን ከእግዚአብሔር ጋር ሆነን ነው። ስለዚህ ወደ እግዚአብሔር መሸሽ፣ ወደ እግዚአብሔር መጠጋት። አራተኛውና የመጨረሻው ወላጆች የሆናችሁ ልጆቻችሁን፣ ታላላቆች የሆናችሁ ታናናሾቻችሁን መጠበቅ ነው። በተለይ ደግሞ ስልክ ባለመስጠት መጠበቅ። ምክንያቱም እነኛ አሁን ያልናቸው ችግሮች በሙሉ ፓኬጅ ተደርገው ያሉት በስልክ ነው። ስለዚህ ስልክ ላይ ጥንቃቄ ማድረግ፣ ስልክ አለመስጠት። ስልክም ደግሞ ከሰጠን እድሜ ሲደርስ መስጠት፣ ሲሰጥም ደግሞ በጥንቃቄ ማለት ነው። እድሜው ስለደረሰ ብቻ ሳይሆን ሲሰጥም በጥንቃቄ በመከልከልና ባለመከልከል ብቻ ደግሞ በቁጥጥር ብቻ ሳይሆን ደግሞ በመምከር እንደ እድሜያቸው መጠን በመምከር ምክር በመስጠት። ምክንያቱም በማስገደድና በመከልከል ብቻ ከሆነ 24 ሰዓት ልንቆጣጠራቸው አንችልም። ስለዚህ አይምሯቸው ላይ መገንባት፣ በራሳቸው መጥፎና ጥሩን ለይተው ጥሩን የመምረጥ ማንነት ወይም ደግሞ ስብዕና እንዲኖራቸው መገንባት፣ ወደ እግዚአብሔር አቅርቦ ማሳደግ። ይህንን ካደረግን የራሳችንንም የሚመጣው ትውልድንም ከዚህ ከሚያስጠላ ነገር መታደግ ወይም ደግሞ መጠበቅ ይቻላል። ይህንን ማናደርግ ከሆነ ግን ቅድም እንዳልኩት በጣም የሚያስጠላ ጀኔሬሽን ነው የሚመጣው እና ይህንን ማድረግ ይገባል ማለት ነው። በቪዲዮ መጀመሪያ ላይ ያያችሁት ዮናስ እኔ በግሌ በጣም የማከብረው ጥሩ ልጅ ነው። ግን ጀስት ቪዲዮን የወሰድኩት ይህ ችግር የብዙ ሰዎች ችግር መሆኑን ለማስረጃ ስለሚያሳይ እና የብዙ ሰዎች ሀሳብ ስለሆነ ነው። ነገር ግን እንደዚህ ነገሮች ፐብሊክ ላይ ባይነገሩ ብዬ አምናለሁ። ምክንያቱም በዚህ ችግር ውስጥ ያሉ ልጆች እና በዚህ ችግር ውስጥ ያሉ ወጣቶች ከዛ ነገር እንዲወጡ ከመገፋፋት ይልቅ በዛው ችግር ውስጥ እንዲቆዩ ያደርጋቸዋል ብዬ አስባለሁ። ምክንያቱም ሰው እሱ ጋር ያለ ችግር የብዙ ሰዎች ችግር እንደሆነ ሲያስብ እኔ ብቻ አይደለሁም ብሎ የሆነ ያንን ችግር ኖርማል አድርጎ የመቀበል አይነት ነገር ስላለብን እንደ ሰው እንደዚህ ነገሮች ፐብሊክ ላይ ባይነገሩ ጥሩ ነው ብዬ አምናለሁ። በጥቅሉ ቅድም እንዳለው እነኛ ነገሮች ሁሉ በማድረግ ራሳችንን ከዚህ ነገር መጠበቅ አለብን። ልጆቻችንም ወይም ታናናሾቻችንም ከዚህ ነገር መጠበቅ አለብን። ወደ እግዚአብሔር በመቅረብ እኛም ወደ እግዚአብሔር በመቅረብ ታናናሾቻችንም ወደ እግዚአብሔር በመቅረብ ሀሳባችንን ሁሉ ወደ እግዚአብሔር በማቅረብ እንደ እግዚአብሔር በማሰብ ከእግዚአብሔር ጋር ሆኖ በማሰብ ከእግዚአብሔር ጋር ሆኖ በመኖር ነው ዓለምን ልናሸንፋት የምንችለው እና ወደ እግዚአብሔር ቀርበን ከእንደዚህ ነገር ሁሉ ርቀን ሸሽተን በምድርም በሰማይም ከእግዚአብሔር ጋር እንድንኖር እግዚአብሔር ይርዳን። ወስብሐት ለእግዚአብሔር።